ብሬክ ተደረገ ተሰበረ ደግሞ ብሎ የማአት ሰው ደግሞ ሊገዛ ይችላል እዛ ጋር ማለት ነው which is going to create another buy orderዎችን create ያደርጋል ማለት ነው አይደል እዚህ ጋር ስለዚህ በዚህ environment ላይ እዚህ price ላይ የተፈጠረ ከፍተኛ የሆነ ምን አለ ግዢ አለ ማለት ነው so እዚህ ግዢ ላይ ምን ማድረግ ይችላል ማለት ነው አንድ ትልቅ ሽያጭ ማካሄድ የሚፈልግ ሰው ለምሳሌ እዚህ ጋር ሊሸጥ ይችላል ማለት ነውና usually price ለምሳሌ እንደዚህ መጣ እቺን እንደዚህ ከመጣሽ በኋላ ፌክ አድርጓት price direction ሊቀጥል ይችላል ማለት ነው አይደል ስለዚህ ይሄንን ሐሳብ እንግዲህ we call it እንግዲህ liquidity sweep liquidity grab የምንለው ነገር አንዳንድ ቦታ stop hunt ምናምን ተብሎ ሪፈር ሊደረግ ይችላል ማለት ነው ሶ ሐሳቡ ምንድነው ስማርት መኒ ወይም ደግሞ ኦር ትልልቅ ኢንስቲትዩሽኖች ኦርደራቸውን ፔር የሚያደርጉበት ወይም ኦርደራቸው የሚገባበት እነሱ ወደ ትሬዱ የሚገቡበት ኤሪያዎች ናቸው ልንል እንችላለን ማለት ነው then of course ይሄንን ተጠቅመን ደግሞ እነሱ መግባታቸው አለመግባታቸው የመሳሰሉ ነገሮችን አይተን of course እንዳልኳችሁ ይደጋገማል ማለት ነው እነዚህ ፓተርኖች ማለት ነው እሱን አጥንተን of course ከዛ ጋር አላይን አድርገን መስራት የምንችላቸው የተለያዩ ኤጆች ይኖራሉ ማለት ነው ኦኬ ሶ ይሄ ነው የሊኩዊዲቲው ጨዋታ or ደግሞ the game of liquidity የምንለው ማለት ነው now በዚህ ብቻ አያበቃም of course ይሄ የኢንስቲትዩሽኖቹ ፓርት ነው እነዚህ ኢንስቲትዩሽኖች እንግዲህ ወደ ገበያው እንግዲህ ለማትረፍ ሄጅ ፈንዶች ምኖች በጣም ትልቅ ኢንስቲትዩሽኖች ለመግባት ሲፈልጉ ያው እንግዲህ የሚያደርጉት የተለያዩ ፕሌዮች ይኖራሉ ማለት ነው now of course ይሄንን ማርኬት ሜክ ሲያደርጉ ድሮ ሜቢ ማኑዋሊ ሊያደርጉት ይችላል ማርኬት ሜከር የሚባል ኢቭን ፖዚሽኖች አሉ ባንከሮች ላይ ምናምን ማለት ነው እና አሁን ላይ ግን ያው ሰው አይደለም የሚያደርገው ያንን ነገር የተለያዩ አልጎሪዝሞችና የተለያዩ ሶፍትዌሮች አሏቸው ለምሳሌ መግዛት ሲፈልጉ ያንን የግዢ ኦርደር አስተላልፈው ኦር ደግሞ ማርኬቱ ላይ አኪሙሌሽን የሚፈጥሩበት ቴክኒክ